ኦኬ እሺ ስሜ ሰመረ ገብረሉል ይባላል። እዚህ ጋር የምታዩትን አልትራ ኤሲ ዎልቦክስ ኢቪ ቻርጀር ፕሮዲውስ ያደረግን ከሶስቱ ቲሞች ውስጥ አንዱ ነኝ። ሌላ ለጊዜው እዚህ የለም ሀገር ውስጥ ቻይና የሄደ ጌታውን መኩሪያ የሚባል የቡድናችን አባል አለ። እንደገና አቻም የሚባል እንዲሁ በቡድናችን ውስጥ አለ። ሶስት ቲሞች ነን። ይህም ፕሮዳክት የሰራ ነው እዚህ ጋር የምታዩትን የጠቀስኩትን ፕሮዳክት የሰራ ነው በስኪል ኢትዮጵያ በኢፌዴሪ ቴክኒክና ሙያ ኢንስቲትዩት ባዘጋጀው ፕሮግራም ውስጥ ገብተን ነው ይህንን ፕሮዳክት የምታዩትን የሰራ ነው። ይህ ፕሮዳክት እንዳልኩ ኤሌክትሪክ መኪኖችን ቻርጅ የሚያደርግ ኤሲ ፓወር የሚጠቀም ኤሲ ፓወር ዴሊቨር የሚያደርግ ፕሮዳክት ነው ማለት ነው። ከዚህ በላይ ካልጨመር ያው ይህንን ኤሲ ፓወር ለመስራት ምንድን ነው ያነሳሳችሁ? ኦኬ አሁን የሚታዩ መንገድ ላይ ያሉ ቻርጀሮች በጣም ሰልፍ ይበዛባቸዋል። ለወደፊቱ ደግሞ ተጨማሪ መንግስት የያዛቸው ወደ 500,000 የሚቆጠሩ በ10 ዓመት ውስጥ ለማስገባት የታቀዱ መኪኖች ደግሞ ሲጨመሩ የበለጠ እጥረት ይፈጥራል። እንዲሁም በኮንዶሚኒየሞች በየአፓርትመንቶች አካባቢ በቂ የሆነ የቻርጂንግ ኢንፍራስትራክቸር ስለሌለ ሰዎች ወደ ኤሌክትሪክ መኪናው ገበያ ለመግባትና እሱን ለመጠቀም በጣም ችግር አለና እነሱን በማየት እንደዚህ አይነት ፕሮዳክቶች እኛ ብናመርታቸው እነዚህን ችግሮች መቅረፍ እንችላለን፣ ዲማንዱን ሞር ሳትስፋይ ማድረግ ይቻላል ብለን በማሰብ ነው ይህን ፕሮዳክት ለመስራት ያሰብነው። የሰራችሁት ኤሲ ፓወር ቻርጀር ውጭ ከሚገባው ምንድን ያለው? አሁን እዚህ ጋር የምታዩት ፕሮዳክት ወደ 22 ኪሎዋት ድረስ አውትፑት አለው፣ ግን በስሪ ፌዝ ሆኖ ማለት ነው። ግን እስከ 11 ኪሎዋት ድረስ መቀበል የሚችሉ መኪኖች አሉ። አሁን አገር ውስጥ በብዛት አይገቡም፣ ግን ያለመግባታቸው አንደኛው ምክንያት 11 ኪሎዋቶች መኪኖች ትልቁ ምክንያት ኤሲ ያንን ዴሊቨር የሚያደርግ ኢንፍራስትራክቸር ስለሌለ ነው። ይህንን ችግር አንድ ይፈታል ማለት ነው። ከመኪኖች አብዛኛው ያለው መንገድ ላይ የምታዩቸው ትላልቅ ኤዲሲ ቻርጀሮች የሚባሉ ዲሲ ፓወር የሚሰጡ ቻርጀሮች ናቸው። እነሱ ፈጣን ሆነው ግን ደጋግመን ማንጠቀማቸው፣ ምክንያቱም የመኪና ባትሪ ሄልዝ ሊጎዱ የሚችሉ ናቸው ደጋግመን ከተጠቀምናቸው። ሌሎች ደግሞ ቤት ውስጥ የምናያቸው ደግሞ በጣም አነስተኛ ፓወር ዴሊቨር የሚያደርጉ ከረጅም ሰዓት ከ15 ሰዓት በላይ የሚፈጅ ቻርጅ ለማድረግ የሚፈጅ ፓወር ነው ዴሊቨር የሚያደርጉት እና ይሄኛው እንደ አማራጭ በታች ካሉትና ከላይ ካለው ዲሲ መሀል ላይ እንደ አማራጭ እንደዚህ የምታዩት በፓርኪንግ ኤሪያ ላይ ኮንዶሚኒየሞች ፓርኪንግ ቦታ ላይ ኮሜርሻል ቦታዎች ላይ የተለያዩ የተሰሩ ፓርኪንግ ቦታዎች ላይ በመጠቀም እንደ ተጨማሪ አገልግሎት የሚሰጥ ይሆናል ማለት ነው። በምን ያህል ደቂቃ ወይ ምን ያህል ሰዓት ቻርጅ? አሁን ብዙ ጊዜ ሬንጅ ሲሰራ ለምሳሌ 60 ኪሎዋት አወር ባትሪ ወደ 3 ሰዓት ድረስ እስከ 3 ሰዓት እስከ 4 ሰዓት ባለው ውስጥ ቻርጅ ያደርጋል። ያ ማለት ባትሪውን በከፍተኛ ደረጃ ለማሟላት ከተፈለገ፣ አሁን እኛ ብዙ ጊዜ የወተን ሰርቬ ባረግነው እንትን ሰዎች ብዙ ጊዜ ተሰልፈው እዚህ ዲሲ ቻርጀር ላይ ቻርጅ የሚያደርጉት እያለቃቸው ባትሪ ወደ ቤታቸው የሚያደርሳቸው ወይ ወደ ስራ ቦታቸው የሚያደርሳቸውን ሬንጅ ለማግኘት ነው ተሰልፈው እዛ የሚጠብቁት። አነስተኛ ፓወር ነው የሚፈልጉት አብዛኞቹ እንደዚህ ተሰልፈው እንትን የሚሉ። እሱም በቀላሉ ሳትስፋይ ማድረግ ይችላል ፈጣን ልሙላ ካሉ ደግሞ ብዙ ጊዜ ከ20% እስከ 80 ነው ብዙ ጊዜ እንትን የሚሉት። ያንን በበቂ ሁኔታ ደሊቨር ያደርጋል። እንግዲህ እዚህ ጋር የሚታየው ከዲዛይን እስከ ፕሮቶታይፕ ድረስ በፕሮቶታይፕ ደረጃ ነው። አሁን ወደ ማስ ፕሮዳክሽን ገና አልገባንም። ኢንፍራስትራክቸር ይፈልጋል፣ ፋክተሪ ይፈልጋል፣ ማሽነሪ ይፈልጋል። ይሄ ገና አሁን ፕሮቶታይፑን ነው ያስተዋወቅ ነው። በፕሮቶታይፕስ ደረጃ ስለሆነ ወደ ማስ ፕሮዳክሽን ስንገባ
የሚመጡ የፕራይስ ሬንጅ ምን ያህል ሊሸጥ ይችላል፣ እንዴት ፕሮዲውስ ታደርጉታላችሁ የሚለውን ያኔ መመለስ ይቻላል ማለት ነው። ይህንን ለማለት ሰመር ካምፕ ምንድን ነው ያደርግላችሁ? ሰመር ካምፕ ላይ ቴክኖሎጂ ለመስራት ምን ስታንዟል? ምናልባት ከዚህኛው እንድንራየ አንድ በባግራውንድ ዩኒቨርስቲ አስተማሩ እሱም ትነግረናለህ ምን አይነት ስራ ላይ እንደሆንክና ነገር ግን ደግሞ አሁን እስከ ኢትዮጵያ የቴክኖሎጂ ፕሮግራም ላይ መጣህ ነው እየሰራህ ያለውና ለምን ምን የተለየ ነገር አለ? አንተ ይመስልሰባለ ደግሞ አሁን መጣህ እንዳል ቴክኖሎጂ ፈጣሪ ቴክኖሎጂዎች ወርክሾፕ ላይ እየሰራ ነው። በዛ ሰው ደስ መምጣት ነው የሚያስፈልግ ነገር አስተማሪ ሁላችንም የቲሙ አባላት አስተማሪዎች ነን። ኢንጂነሪንግ ላይ ነን። የኤሌክትሪካል ኢንጂነር አንደኛው አባላችን፣ አንደኛችን ደግሞ መካኒካል እኔ እና ኢንዱስትሪያል አንደኛው አባላችን ደግሞ በኢንዱስትሪያል ሙያ ላይ ያለን ሰዎች እና አስተማሪዎች ነን። ሰመር ካምፕ አላማው አዳዲስ ፈጠራዎችን ወደ ተግባር ወደ ተጨባጭ ተግባር ለመቀየር የተዘጋጀ ፕሮግራም ስለሆነ እና የተለያዩ ድጋፎችም ስለሚያደርግ እኛ የራሳችንን ሀሳብ ዲዛይን ይዘን ወደ የሚጨበጥ ወደምታዩት የሚጨበጥ ፕሮዳክት ለመቀየር የሰመር ካምፕ ፕሮግራም እገዛ ያስፈልገን ነበር። በዛ ውስጥ ተሳትፈን ሰመር ካምፕ እንዳልኳችሁ ይሄኛው ተቋም የፌዴሪ ቴክኒክና ሙያ ኢንስቲትዩት የተለያዩ የማቴሪያል አቅርቦቶችን አድርጎልናል፣ የፋይናንስ አቅርቦቶችን አድርጎልናል። እነዚህ ትልቅ አስተዋጽኦች ናቸው። እዚህ ለመምጣታችሁ በእነዚህ ድጋፎች ሌላ ድጋፍ እነዚህን ድጋፍ አድርገው ነው። ምንድነው ቀጣይ እቅዳችሁ? ቅድም ለመጥቀስ እንደሞከርኩት ቀጣይ ዓላማው አንድ ሴግመንት ነው። እዚህ ጋር የምታየው አንድ ፕሮዳክት ሴግመንት ነው። አልትራ ኤሲ የምንለው ማለት ነው። ስሪ ፌዝ የሚጠቀም ነው። በስሪ ፌዝ የሚሰራ ነው። ሌላ አልትራ ዲሲ አለ። ይሄኛው በዎልቦክስ ይባል እንጂ ስሙ ግድግዳ ላይ መሰቀል የሚችል ማለት ነው። ዎልቦክስ ስታንድ አለውንም እንደምታየው ራሱን ችሎ መቆም የሚችል አይነት መሆን ይችላል። ግድግዳ ላይም መሰቀል የሚችል ነው። አልትራ ዲሲ ዎልቦክስ አለ። እሱም ዲሲ ፓወር ሆኖ ግድግዳ ላይ የሚሰቀል ያሰብነው ለወደፊት እቅዳችን። ሌላኛው ፕሮዳክት ሴግመንታችን ደግሞ ዲሲ ፋስት የምንለው ፋስት ቻርጀሮች መንገድ ላይ የምናያቸው እና ፕላስ ብለን ያቀናቸው በአራት ፕሮዳክት ሴግመንት ነው ማለት ነው። እዚህ ጋ ያለው ያ ነው። እነሱን ለወደፊቱ በእቅዳችን ውስጥ እነዚህን በፕሮቶታይፕ ቅድሚያ እንስራ እንጂ ወደ ፕሮዳክሽን ስንገባ እነዚህንና እነዛን ጨምረን ፕሮዲውስ ለማድረግ ነው ሀሳብ ያለን። አሁን በፕሮቶታይፕ የሰራ ነው ይህን ይመስላል ማለት ነው። እንግዲህ እንደ አዳጊ ሀገር ያው ብዙ ችግሮች ሊያጋጥሙ ይችላሉ። የኢንፍራስትራክቸር፣ የፋይናንስ እጥረቶች እንደ ጀማሪ እንደ ስታርታፕ ተቋም ድርጅት ብዙ የሚያጋጥሟቸው ችግሮች እነዚህ ናቸው። የኤክስፐርት ድጋፎች፣ የፋይናንስ የካፒታል ችግር፣ የመሬት አቅርቦት፣ የኢንፍራስትራክቸር አቅርቦት ሊሆን ይችላል። እነዚህ ችግሮች ቻሌንጆች ይኖራሉ ብለን እናስባለን እንደ ማንኛውም ስታርታፕ። እነሱን ደግሞ ቻሌንጅ የግድ ፌስ ካላረግን ማምረት አንችልም። አይሆፕ እናመርታለን ብለን አስበው። ለዚህ ቻርጀር የሚያስፈልጉ ግብዓቶች የማግኘት አክሰስ? አዎ እንግዲህ ለእነዚህን ግብዓቶች በቃ አሁን የሰራነውን መልሰን ሪፕሊኬት ማድረግ ነው ፕሮዲውስ ለማድረግ። ምንም አይነት ይህንን ከሰራን በማስ ፕሮዳክሽን የመስራት ቻሌንጁ አይኖርም ብለን ነው የምናስበው። እቃው ኦልሬዲ ተሰርቷል። ስለዚህ ይህን በብዛት ማምረት ነው። በዚህ በኩል ብዙ ችግር አይገጥምም። በማስ ፕሮዳክሽን ሲሰራ ግን ማሽነሪዎች፣ የተለያዩ ቴስቲንግ ኢኩዊፕመንቶች ያስፈልጋሉ። እነሱን ከውጭ አስመጥቶ ማሽኖችን ገጥሞ በፋብሪካ ደረጃ አምርቶ ማውጣት ፕሮቶታይፕ እንደማምረት አይደለም። ቻሌንጆች ይኖራሉ፣ ግን አይ ቲንክ እንወጣቸዋለን ብዬ አስባለሁ። በምን ያህል ዋጋ
እንግዲህ ይሄ በፕሮቶታይፕ ደረጃ ስለሆነ የገዛናቸው እቃዎች ያወጣናቸው የጊዜ ሰዓቶች እነዚህን ደምረን በፕሮቶታይፕ ደረጃ ነው። እነዚህ ፕራይሳቸው ትክክለኛ ፕራይስ ላይሆን ይችላል። ምክንያቱም እቃዎቹን በፌቨር ልንገዛቸው ትችላለህ። በፍጥነት ፕሮዳክቱን መስራት ስላለብን ኤክስትራ ከፍለን ፕራይስ ገዝተናቸው ሊሆን ይችላል። ይሄ ነው የሚል ፕራይስ በዚህ ደረጃ ማውጣት አንችልም። ወደ ፕሮዳክት ፕሮዳክሽን ስንገባ በኋላ ላይ ፕራይስ በዚህ ደረጃ መሸጥ እንችላለን ብለን ማውጣት እንችላለን ማለት ነው። ይሄ ውጤታማነቱ ተሞክሯል? አዎ ቴስት አድርገናል። አሁን ሞር ተጨማሪ ፊውቸሮች ሞር አድቫንስ ጊዜ የፔመንት ስትራክቸር እንዲኖረው አርገን የሞባይል አፕ እንዲኖረው አርገን ሞር መስራት አለብን። እነሱን ተጨማሪ ለማድረግ እየሞከርን ነው ማለት ነው። እሺ ታንክ ዩ። እሺ